እነርሱን ለመምሰል መትጋትና መጣር፣ እነሱ በተጓዙበት መንገድ መጓዝ አለብን ማለት ነው። በእውነት እንዴት ብለው ተጉዘው አምላካቸውን አገኙ፣ እንዴት ብለው ተጉዘው ሃይማኖታቸውን ጠበቁ እያልን እነሱ በተጓዙበት መንገድ ማድረግ አለብን፣ መጓዝ አለብን ማለት ነው። በእውነት ስንክሳር ሁላችንም እናነባለን። ነገር ግን ብናነብም እንደ ቀላል ነገር ዝም ብለን ጽሑፉን አንብበን እና የእነሱን ታሪክ ሰምተን ነው እንጂ የምናልፈው። እስኪ የአንድ ቅድስት እናታችን ወይም ደግሞ የአንድ ቅዱስ አባታችን ታሪክ እንኳን አንስተን እነሱን እንከተላለን ማለት ነው። የእነሱ ታሪክ እኮ እየተጻፈልን ነው። ዋናው ዓላማ ምንድን ነው? ህዝበ ምዕመናን፣ ህዝበ ክርስቲያን እነሱን እንድንመስል የእነሱን ታሪክ እያነበብን በተጓዙበት መንገድ እንድንጓዝና እንድንበረታ ነው እንጂ እንዲሁ የእነሱን ታሪክ ዘግበን እንድናልፍ አይደለም። እነሱንማ እኮ እግዚአብሔር ያውቃቸዋል አይደለም። ስለዚህ የቅዱሳን ተጋድሎና ፍቅር በመመልከት እነሱን ለመምሰል መትጋት በመንፈስ ህይወታችን እንድንለወጥና እንድንጠነክር ያደርገናል ማለት ነው። ስምንተኛ ደግሞ በመንፈሳዊ ህይወት የሚኖሩ ምዕመናንን መጠየቅ፣ ከነሱ መማር፣ ከኛ የቀደሙት ማለት ነው። እንዴት ብላችሁ ጠነከራችሁ? እንዴት በረታችሁ? እዚህ ደረጃ ላይስ እንዴት ልትደርሱ ቻላችሁ? እያልን እነሱን በመጠየቅና እነሱን አርአያ አድርገን ከነሱ ጋር አብረን መጓዝ፣ ይሄ ደግሞ እንድንጠነክር ያደርገናል ማለት ነው። እንደውም ከዘመን መማር ስንል ምንድን ነው ካልን ያሳለፍኩት ዘመኔ ምን ይመስል ነበረ? ያሳለፍኩት ዘመኔ እንዴት ነበረ? በምንስ አሳለፍኩት? ለስጋ የደከምኩ ወይስ ለነፍስ የደከምኩ? ምን ሰራው የሚለውን እንጠይቅና ይህን ጥያቄ ስንጠይቅ ደግሞ በአይምሯችን የራሳችን የሆነ መልስ ይመጣልና፣ ምክንያቱም ያሳለፍነው ዘመናችንን ስለምናውቀው ማለት ነው። ስለዚህ ያ ያሳለፍነው ዘመናችን ከንቱ መሆኑን በማሰብ መኮነን፣ መተው፣ ወዳለፈው ዘመናችን እንዳንመለስ ከራሳችን ጋራ ቃል መግባትና እንደ አዲስ በአዲስ ህይወት መመላለስ አለብን ማለት ነው። ይሄ ደግሞ እንድንጠነክር፣ እንድንበረታ፣ እንድንለወጥ ያደርገናል ማለት ነው። አስረኛ ደግሞ ነገር ሁሉ ለበጎ ነው ብለን መቀበልና ማመን አለብን ማለት ነው። በእውነት መንፈሳዊ ጉዞ ስንጀምር እንግዲህ ፈተናዎችን ይበዛሉ በፊት ለፊታችን ማለት ነው። ስለዚህ ያ የሚመጣብን ፈተና ደግሞ ለበጎ ነው ብለን ማመንና በጸጋ መቀበል አለብን ማለት ነው። ደግሞ ፈተናዎቹ ከእግዚአብሔር ቢሆንም እግዚአብሔር አምላክ ለክብራችን ነው እንጂ ያን ፈተና የሚያመጣው ጠልቶን አይደለም። እግዚአብሔር የሚወደውን ሰው ይፈትናል፣ የሚወደውን ሰው ይገስጻል። እሱም ደግሞ በጸጋ መቀበል። ደግሞ ፈተና ሲያመጣ እግዚአብሔር ያለ አቅማችንና የማንችለውን የማንወጣውን ፈተና አያመጣብንም። ፈተና ሲያመጣ ደግሞ ምን አዘጋጅቶ ነው? ከፊት ለፊታችንና ለፈተናዎቹ ማለፊያ መንገድ አዘጋጅቶ ፈተናዎችን ያመጣል። ከዛም ሆነ ቅዱስ ጳውሎስ ምን አለ? ኃይልን በሚሰጠኝ በክርስቶስ ሁሉ እችላለሁ። እኛስ ኃይልን በሚሰጠን በክርስቶስ ሁሉ አንችልም እንዴ? እንችላለን፣ እናልፋለን፣ እንወጣለን። ስለዚህ ኃይልን በሚሰጠን በክርስቶስ ሁሉ እችላለሁ ብለን የሚመጣብንን ፈተና በሙሉ በጸጋ መቀበል አለብን ማለት ነው። እውነት ነው። ካለ ብዙዎቻችን ማለት ነው ከዓለም ሳለሁኝ መንፈሳዊ ህይወት ሳልጀምር ፈተና አልነበረም፣ ችግር አልነበረም። አሁን ግን ጸሎት ሳደርግ፣ ስጸልይ፣ ስጾም፣ ምርምር ወደ መንፈሳዊ ህይወት ወደ እግዚአብሔር ስቀርብ ፈተና ይበዛል። ግን እንደዚህ ከሆነ ለምንድን ነው የምጾመው? ለምንድን ነው የምጸልየው? ብለን ጸሎት ያቋረጥን ሁሉ አለን። እንዴ ከዓለም ሳለን እኮ ዲያብሎስ አይፈትነንም። ምክንያቱም ግብራችን ይስ ነው። ምን አጥቶብን ይፈትነናል? ለዛም ከሆነ ቅዱስ ዮሐንስ አፈወርቅ ምን ይላል? ሌቦች ወርቅና ብር ያለውን እንጂ ድርቆሽና ገለባ እንዲሁም ሰንበሌጥ ያለውን ቤት አይበረብሩም። ዲያብሎስም የሚያጠቃው የሚፈትነው መንፈሳዊ ምግባራትን የሚያፈሱትን ሰዎች ይላል። ስለዚህ ወደ እግዚአብሔር ስንቀርብ፣ መንፈሳዊ ጉዞ ስንጀምር፣ በሃይማኖታችን መጠንከር ስንጀምር፣ መልካም ስነ ምግባራትን ክርስቲያናዊ ስነ ምግባራትን ስናዘወትርና ስንጀምር ፈተናዎች ይበዛሉ። እሱን ፈተና ደግሞ ኃይልን በሚሰጠን በክርስቶስ ሁሉን እንችላለን፣ ሁሉን እናልፋለን ማለት ነው። ሌላኛው ደግሞ በመንፈሳዊታችን እንጠነክር የማደርገን እንግዲህ የተፈጠርንበትን ዓላማ ማወቅ ነው ማለት ነው። አንድ ሰው የተፈጠረበትን ዓላማ አወቀ ማለት በመንፈሳዊ ጠነከረ፣ በረታ፣ በቃ ምንም። ምክንያቱም የተፈጠርንበት ዓላማ ምንድን ነው?
የእግዚአብሔር ስሙን አመስግነን መንግስትን ለመውረስ። ይህን ካወቅን ደግሞ ላልተፈጠርንበት ዓላማ መኖር እናቆማለን ማለት ነው። በእውነት በአሁኑ ሰዓት እግዚአብሔር አምላክ ተደበለንና ሁላችንም የተፈጠርንበትን ዓላማ ትተን ላልተፈጠርንበት ዓላማ ነው የምንኖረው ማለት ነው። ስለዚህ በመንፈሳዊታችን እንድንበረታ እንድንጠነክር ከሚያደርጉ ነገሮች አንደኛው የተፈጠርንበትን ዓላማ ማወቅ አለብን ማለት ነው። በእውነት ለበረከት ነው የሞከርኩት የሁለት ሰንበት ይቅር በይኝ ተቆላጠፍኩብሽ። በተረፈ ከወንድሞቻችን ጠይቀን እንረዳለን። ወስብሐት ለእግዚአብሔር። በእውነት የወለተ ስላሴ ቃለ ሕይወት ያሰማልን። ጸጋ እግዚአብሔር ይብዛልሽ። እግዚአብሔር ያክብርሽ እህት አለምዬ። እሺ አሁን ሰዓት ደርሷን ወደ ማህበር እንቀላቀልና ሌላም ጥያቄ አለኝ ደግሞ ከነገ ወዲያ እጠይቃለሁ። እግዚአብሔር ከሁላችን ጋር ይሁን።